ጉራጌ ገብተናል። አብዛኛው ሰው ጉራጌ ሲባል መስቀልና ክትፎ፣ መርካቶና ሱቆቻቸውን የሚያስታውሰው። በእርግጥ የአይኤምኤፍ ኢኮኖሚስቶች፣ የዓለም ባንክ ተንታኞች የማይረዱት ውስብስቡ የመርካቶ ንግድ እንዴት ለእነሱ በደንብ እንደተገለጠላቸው ቃዋ እየጠጣን ማውራታችን አይቀርም። የጉራጌ የጎጆ ቤት፣ የቃቄ ወርዶት፣ የጆካ ቂጫ፣ ቆጮና ጭፈራቸው ቀኑን ሙሉ ብናወራው አያልቅም። ለዛሬው ግን ከ15ኛው ክፍለ ዘመን ጀምሮ ጠብቀው ያቆዩትን ለዛሬቱ ኢትዮጵያ ምሳሌ መሆን የሚችል ብዙም ያልተወራለት አንድ ባህላቸውን ላሳየ። ጉራጌ ቤት ቆንጆ፣ መንገድ ሰፊ መሆን አለበት ብሎ ያምናል። የምትመለከተው አንድ የጉራጌ የገጠር መንደር ነው። የመንገዱን ስፋት ልብ ብላ አስተውል። እዚህ መኪና አይገባም። ታዲያ የአንድ ትንሽዬ የገጠር መንደር መንገድ ለምን በዚህ ደረጃ ሰፊ መሆን አስፈለገው? ማንስ ገነባው ካልከኝ 600 ዓመታትን ወደ ኋላ ልመልስ ነው። ነገርየው ጀፎረ ይባላል። አውራ ጎዳና ልትለው ትችላለ። ጥንታዊ የጉራጌ ብሔረሰብ የምህንድስና ጥበብ ነው። ዘንድሮ ለሎጅ ታስበው የሚገነቡ